ቀጣዩ ታሪኮቻችን ስለ ዩክሬን። ለህልውና የሚታገል ሀገር ፈርሳለች። የውጭ እርዳታ እየደረቀች ነው። ስለዚህ ዩክሬን የጦር ደረቷን ለመሙላት አዲስ ዕቅድ አውጥታለች። ድፍረት ነው። ዩክሬን የብልግና ምስሎችን ሕጋዊ ማድረግ ትፈልጋለች። በሚሊዮን የሚቆጠሩ ታክስ ገቢ ያስገኛል ብለው ያስቡ አድናቂዎችን ብቻ እንደ ኦፊሴላዊ ያልሆነ የመከላከያ አጋር ምን አዲስ የነጻነት ዋጋ ለዩክሬን ይህ ሊሆን ይችላል? ወርሃዊ የደንበኝነት ምዝገባ ለአዋቂዎች ይዘት በሚቀጥለው የጦርነት ዘገባ ለብዙዎች ይዘገያል። በዩክሬን አሁን በሦስተኛ ዓመት ውስጥ ነው። ኪየቭ በሺዎች የሚቆጠሩ ወታደሮችን አጥቷል። በሚሊዮኖች የሚቆጠሩ ተፈናቅለዋል። የመሠረተ ልማት አውታሮች ወድመዋል። የምዕራባውያን አጋሮች እርዳታ እየቀነሱ እና ዩክሬን ለህልውና እየታገሉ ነው። ጥሩ ቦታ ላይ የላችሁም ካርዶች የላችሁም። አሁን ጦርነቱ ኢኮኖሚውን አንኳኳው። የዩክሬን ካዝና እየደረቀ ነው። ኬት ገንዘብ ለማግኘት በጣም ፈልጓል። ታዲያ በጥሬ ገንዘብ የሚታጠፍ ሀገር ምን ያደርጋል? ለፖርኖግራፊክ ይገለጣል። አዎ፣ ዩክሬን የአዋቂውን የመዝናኛ ኢንዱስትሪ ሕጋዊ ማድረግ ትፈልጋለች። ሕግ አውጪ ያሮስላቭ ጃሌስናክ ተነሳሽነትን ይመራዋል። ከዚህ በፊት የብልግና ምስሎችን ማምረት እና ስርጭት በዩክሬን ታግዷልና የዩክሬን ሕግ አውጪዎች የሶቪየት የግዛት ዘመን ሕግን ለመሻር ይፈልጋሉ። ፖርኖግራፊን ሕጋዊ ማድረግ ኢኮኖሚውን ያሳድጋል። በሚሊዮን የሚቆጠር ዶላር ከግብር ገቢ ያስገኛል። ሳይጠቀስ የዩክሬን ፖሊስ በአዋቂዎች ላይ ክስ ከመፈረም ነፃ ነው። 1400 የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ፓርቲ አባላትን ጨምሮ የሕግ አውጪዎች የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ፓርቲ አባላትን ጨምሮ በዩክሬን የሚገኙ በርካታ የኦርቶዶክስ እምነት ተከታዮች የብልግና ስዕሎችን ሕጋዊ ማድረግ የሀገሪቱን ማኅበራዊ ትስስር ያበላሻል ሲሉ የዩክሬን አብያተ ክርስቲያናት አውግዘዋል። ይህ ስልታዊ እርምጃ ነው ወይስ የተስፋ መቁረጥ ምልክት ነው? የአዋቂዎች ይዘት ኢንዱስትሪ በየዓመቱ $100 ቢሊዮን የሚያወጣ አድናቂዎች ብቻ ናቸው እና አንዱ አስተዋጽኦ አበርካቾች ብቻ ናቸው። ይህ ዲጂታል መድረክ በዓመት ከ$6 ቢሊዮን በላይ ያስገኛል። እና ዩክሬን ይህንን ገንዘብ ለማጥባት ትፈልጋለች። ዩክሬናውያን ከ$123 ሚሊዮን በላይ ገቢ አግኝተዋል። ከ400 በላይ ዩክሬናውያን ደጋፊዎች ከመድረክ የሚያገኙት ግን 10% ብቻ ከገቢያቸው ታክስ ያስገቡ ሲሆን ይህም ከ$7 ሚሊዮን በላይ ያልፋል። እና ብዙ ዩክሬናውያን ለሰራዊቱ ገንዘብ ለማሰባሰብ አድናቂዎችን ብቻ ሲጠቀሙ ቆይተዋል። እናም ለሰራዊቱ የሕግ አውጪዎች ገንዘብ ለማሰባሰብ $2 ሚሊዮን የብልግና ስዕሎችን ማውጣት እንደሚቻል ይሰማቸዋል። ሰው አልባ ጥይቶችን ወይም ሌሎች የጦር መሳሪያዎችን መግዛት ግን የብልግና ምስሎችን ሕጋዊ ማድረግ የዩክሬንን የገንዘብ ቀውስ ይፈታል። በተለይ የግብር አሰባሳቢዎች ምንም እንኳን ብልጭ ድርግም አይሉም። ምክንያቱም ኬድ በከፍተኛ የውጭ እርዳታ ላይ የተመሰረተ በሚሊዮን የማይቆጠር ቢሆን በቢሊዮኖች የሚቆጠር ገንዘብ ከዩናይትድ ስቴትስ የተገኘ ሲሆን ወደ $128 ቢሊዮን እንደሚገመት ይገመታል። ከዚያም ጀርመን፣ ፈረንሳይ እና ዩናይትድ ኪንግደም ሌሎች የኔቶ አጋሮች እንደ ጣሊያን፣ ኔዘርላንድስ፣ ኖርዌይ እና ስዊድን። እነዚህ ሁሉ አገሮች በቢሊዮን የሚቆጠር ገንዘብ ለዩክሬን የብልግና ስዕሎች እንዲሰበሰቡ አድርገዋል። ከጊዜ ወደ ጊዜ እየጨመረ የሚሄደው የጦርነት ሂሳብ ነገር ግን ዩክሬን ለገንዘብ በጣም ትፈልጋለች እና ዩክሬን ይህን ማድረግ ከቻለ የብልግና ስዕሎችን ሕጋዊ ለማድረግ በጠረጴዛ ላይ ላሉት አማራጮች ሁሉ ክፍት ነው። ዩክሬን ይህን ማድረግ ከቻለ ለወታደሩ የገንዘብ ድጋፍ የብልግና ስዕሎችን ሕጋዊ ለማድረግ በዓለም ላይ የመጀመሪያው ሀገር ትሆናለች።